ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያው እንግዲህ እንደተለመደው ዛሬም አንድ እንግዳ አለኝ። ከዚህ በፊት ትንሿን አቀርብላችኋለሁ ብያችሁ ነበርና ትንሿ ደግሞ ስለ አንዋርና አብሪኮ ያለውን ሁሉንም እውነት ከአንዋርም ልናገኘው አልቻልንም፣ ከአብሪኮም ልናገኘው አልቻልንም። ዛሬ ትንሿን ደውዬላት ቀጥሬያታለሁ። እየጠበቅኩ ነው ምናምን ብላኛለች። በእርግጠኝነት አሁን ቁጭ ብላ ነው ማግኘት ቀድማ ስለመጣች ማለት ነው። እና ዛሬ እውነቱን እንሰማለን ማለት ነው። አብሪኮም ነው ጥፋተኛ ወይስ አንዋር? አንዋርስ ምንድነው ክፍለ ሀገር ያጠፋ? ወደፊት የምናውቀው ይሆናል። ተከተሉኝ ውድ ቤተሰቦች። ዛሬ በቃ ትንሿን ቁጭ ብላ አለች፣ እያየኋት ነው። በቅርብ ርቀት እየተከታተልኳት ነው ማለት ነው። ቃል ማግኘት ይሆናል። ትንሿ እንዴት ነሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም? ደህና። አስጠበቅኩሽ እንዴ? ወይ በጣም ቆየሁ። እኔ እኮ ያው ወንዶች ጥላውን እንዴት ነው ካሜራ ይዘና እንደ ደግሞ የመጣው? አዎ፣ ምክንያቱም ዛሬ የምጠይቅሽ ጥያቄ አለኝ። ምን ይሆን ጥያቄ? ማለት በቅድሚያ ሰላም ልበልሽ። ደህና ነሽ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ያው ዛሬ አንቺን ያገኘሁበት ዋና ዓላማ ከዚህ በፊት አብሪኮምና አንዋር በጣም እየተፈላለጉና ብዙ ችግሮች እየፈጠሩ ያሉ ሰዎች ሆነዋል። ማለት እስከ መፈላለግ ድረስ፣ እስከ መመታታት ድረስ፣ ጩቤ ከቤት እስከ ማምጣት ድረስ ደርሰዋልና ያን ደግሞ ሁለታችሁን ማግኝቼ እኔ በራሴ መንገድ ሊጠይቃቸው ስሞክር ሁለታቸውም ወደ መፍትሄ ሳይሆን የሚመጡ የራሳቸውን ጉራ ነው በቃ የሚነዙት ማለት ነው። ምንም በቃ ሊረዱኝ አልቻሉም። እኔ እንዲስማሙ አንድ እንዲሆኑ ነው የምፈልገው። እነሱ ግን ጭራሽ ሁለታቸውም በቃ አላ በራሳቸው መንገድ ነው እና የተለያዩ ነገሮች ነው የሚሉ። በእርግጠኝነት ቪዲዮውን አይተሽው ሊሆን ይችላልና ትንሿ ጋ ነው እውነታው ያለ ምናምን አለኝ አብርሽ። ምንድነው ካንቺ ጋር ያለው እውነት ምንድነው? ማን ነው ጥፋቱን የሰራው? አንዋርስ ክፍለ ሀገር ምንድነው የሰራው ነገር? እስቲ መጀመሪያ አንዋር ምንድነው ክፍለ ሀገር የሰራው ነገር የሚለውን ነገር እስቲ ንገሪኝ። ማለት ክፍለ ሀገር የሰራው ነገር ብናገር ደስ ይለኛል አትልም? ሲጀመር አብርሽ ጋር እኔ በዚህ ልክ መፈላለግ አለባቸው ብዬ አላምንም። እውነቱን ስናገር ለምን ብትለኝ እኔ አብርሽ ጋር የነበራቸው ኬዝ ለምን ተደባበቅን፣ ለምን ዋሸኸኝ ነው። ከዛ ቀጥሎ ግን ስለዚህ ምን መሰለክ እኔ ሲጀምር ሁለታቸው መፈላለግ አለባቸው ብዬ አላምንም። ለምን ብትል አብርሽ ጋር የመጀመሪያ ንግግራቸው ለምን ደበቀኝ ምናምን ነው ጥያቄያቸው የነበረው። መፈላለግ አለባቸው ብዬ አላምንም እውነት ለመናገር ከሆነ። ለምን ብትለኝ አብርሽ ምንም አልበደለውም እኔ እስከማውቀው ድረስ ማለት ነው። ከዚህ ላይ ግን አብርሽ ምንም አልበደለው ሳይሆን እኔ አብርሽ ጓደኛዬ ስለሆነ ወይም በቃ እንደ ወንድምሽ ስለምታየው ምናምን የሆነ ነገር ብለሽ እኔ እንድታወሪኝ አልፈልግም። እኔ ካንቺ የምፈልገው ተመልካችም እንዲያውቅ የምፈልገው እውነታውን አብርሽ ምንድነው ጥፋቱ? እዛ ጋር እንዲደባደቡ ያደረጋቸው ነገር ምንድነው? አንዋርስ ክፍለ ሀገር ካንቺ ጋር ባንድ ነው የተማሩት፣ ኤሌመንታሪ ሳይቀር ባንድ ነው የተማሩት ነው ያለኝ አብርሽ። ባንድ ከተማራችሁ እውነታውን ታሪክ ስለምታውቂ እኔ ለአብርሽም ለአንዋር ምናምን የምትይው ነገር ትተሽ በቃ ሪሊውን እውነታውን እንድታወሪ ነው። እኔ እኮ ለማንም እያልኩ አይደለም። እዚህ ጋር ግን እውነቱን የተጀመረው ከኔ ቀድሞ ነው ሁለታቸው የጀመሩት አይደለም። የምታስታውስ ከሆነ ኖርማል የሆነ ቪዲዮ ሲሰሩ ነው ለምን ስምህን ዋሸኸኝ አይነት ነገር ነው የመጀመሪያ እንትናቸው። ከዛ ሁለተኛ ላይ ግን እኔ በቃ ማለት መጣልኝ ልጁ ስሙ እንትን ሲል እኔ ረስቼዋለሁ። ድሮ ነው አይደል የምንተዋወቀው። የሰው ልጅ በፀጉሩን ሲያሳድግና ወይም ፀጉሩን ሲቆረጥ ራሱ የሆነ ልዩነት ያመጣባል አይደለ? ግን እሱና እኔ ደግሞ ከተለያየን ቆይተናል፣ በጣም ቆይተናል። ገብቶሃል? ልጁ ሰርቶት የመጣው ካደገ በኋላ ነው። የት ነው? እኔም ከዛ ሰፈር ወጥቻለሁ፣ እሱም ወጥተናል። ግን ተመልሶ ሄዶና ሰዎችን በመላክ ነው፣ ቦታው ላይ በመገኘት ሁላ አይደለም። ገብቶሃል? ተወካዮችን በመላክ ነው። ስለዚህ ልጁ አድጓል። ሳየው እኮ ጠርጥሬያለሁ። መጀመሪያ የአብርሽ ጓደኛ ሆኖ ሳገኘው እኮ ይሄ ልጅ አውቀዋለሁ እንደሚል ጥያቄ ፈጥሮብኛል። ነገር ግን ደግሞ የነበረው ምንድነው እርግጠኛ አልነበርኩም። ግን ስምህ ኤርሚያስ ነበረ፣ አሁን አንዋር ነህ አልኩት። በሰዓቱ ቪዲዮውን ሳየው አላመንኩም። ከዛ ደውዬ አብርሽን አወራሁት። ከዛ አብርሽን ሳወራው አይ እኔ በቃ ሲጀመር ለምን ይሄን ያክል ወራት ደበቀኝ ሳይቀር እንኳን እኔ አላወቅኩም ነበር እንትና ጋር ራሱ እንደዚህ ምናምን ጓደኛው ጋር ማለት ነው ማን ነበርች
አፈቅርሻለሁ ምናምን ብሎ ይሰራል ልጅቷ ማለት ነው። ስሙን የቀየረበት ምክንያቱም ስለማፈቅራት ነው እንጂ ሌላ ምንም አይነት ነገር ንሮኝ አይደለም። በቃ ስለማፈቅራት ስለመወዳት ብቻ ነው እኔ ስምን የቀየርኩ ብሎኛል። እሱንም እዚሁ ላይ እንዝጋው። ጥፋቱ ምንድን ነበረ? ክፍለ ሀገር ያደ እንደዛ ብሎ ነው ያሰበው እሱ ማለት ነው። ስለዚህ ክፍለ ሀገር ያጠፋው ጥፋት ኖርማል ልጁ ቢያመንና ወደ ህግም ቢሄድ ደስ ይለኝ ነበር። ገብቷላ ታርመበታለሁ ምናምን አለ ነው አልታረመበት። ቢታረመበት እኔ ለምን እንዳዲስ እዚህ ጋር አዲስ ምዕራፍ ከፍታለሁ? ሲጀመር ስሙን ቀይሮ እየኖረ ያለውና መጀመሪያ እንደ እብድ እሱንም እንትናን ማን ነበር አብርሽንም ሲያገኘው መቦንጨር እኛም ስናናገረው እንደዚህ ላድርግሽ እንጂ እንደዚህ አይደለም ማለት የጀመረው እኮ ወደ ነገሮች ዲቴል ገብቶ ላለመስማማትና ችግሩን ላለመፍታት ነው ከገባ ማለት ነው። ስለዚህ እሱ ምንድን አደረገው? የአንድ ቤተሰብ ህይወት አመሰቃቅሎ ነው የመጣው። ገብቷል አይደለ? ያ ቤተሰብ ደግሞ እንዴት ነው የተመሰቃቀለው ብለ ከጠየቀኝ እነዛ ቤተሰቦች ምንም ነገር የሌላቸው ቤተሰቦች ናቸው። ግን የሆነ እቃ የሆነ ሰው ቤት ይጣፋል። ገብቷል? ያን እቃ ግምቱ 300,000 እስከ 400,000 ብር ነው ያን እቃ የሚገመተው። ገብቷል አይደል? አንድ እቃ አይደለም 2 እቃ ነው። ገብቷል? እኔ እዚህ ጋር እንትን መጥቀስ አልፈልግም። ገብቷል? ስለዚህ ያንን ንብረት እሱ አንስቶ ሌላ ሰው እንደወሰደው ነው እሱ ያስወራው። ግን የወሰደው እሱ ነው የወሰዱት እሱና አጋሮቹ ናቸው። ገብቷል አይደል? አረባክሽ ስለዚህ ያንን ንብረት ምንድን አደረገው? እሱ በሱ መንገድ ከተወሰደ በኋላ ፎቶቸው እኔ ሲጀምር ከክፍለ ሀገር እነዚህ ናቸው ይሄን ያደረጉት ተብሎ ሌላ ጥቆማ ሲመጣ ፎቶ ተልኮልኝ ነው እሱ እንደሆነ ያረጋገጥኩት። በባለፈው አውርቼዋለሁ። ፎቶ ሲላክልኝ ነው እርግጠኛ የሆንኩትና የአባቱን ስም እሱ መጀመሪያ ላይ አብርሽ ጠይቆ ሲነግረኝ ነው እንትን ያልኩት ማለት ነው። አብርሽ ቀድሞ ስለ አባቱ ባይነግረኝ ኖሮ እኔም አላቀውም ማለት እየተወዛገብኩ ይቀጥል ነበር። ምክንያቱም ትልቅ ነገር ነው እዚህ ጋር እንደቀላል ማንሳት አልችልም ነበር። ግን የአባቱ ስም ሲነግረኝና እንደገና ደግሞ ፎቶ ሲላክልኝ በቃ ይሄ ልጅ ማለት ኤርሚያስ ማለት አንዋር ነው፣ አንዋር ማለት ኤርሚያስ ነው የሚለውን ነገር አሰብኩኝ። ስለዚህ እነዛ ሰዎች ምንም አይነት ገንዘብ የላቸውም። ለምሳሌ እቃውን እኔ ነኝ የወሰድኩት፣ የሰረቅኩት እኔ ነኝ። እሺ ያስወራሁት ባንተ ነው። ያንተ ቤተሰቦች ምንም የላቸው። ግን ምንድነው ያደረጉት? አንተ እንዳትበላ፣ አንተ እንዳትገደልባቸው፣ አንተ እንዳትታሰርባቸው። ገብቷላ? ከታሰርክ ተው ህግ ያርመው ትወጣለህ አይደለ? ነገር ግን ደግሞ ንብረቱ የተወሰደባቸው ቤተሰቦች ደግሞ አንተ ህግ እስካልያዘ እስካልታሰርክ ድረስ ባገኙ አጋጣሚ አንተን መበቀላቸውን አይተው ከተረዳህ። ስለዚህ እነዛ ሰዎች እንዳይበቀሉት ቤተሰብ ምንድነው ያደረጉት? ወደ እስር ቤትም ልጃችን ሄዶ እንትን ከሚታሰር በልጅነቱ ገና ነው ብሎ በማሰብ 18 ዓመት ያልሞላው ልጅ ነው የተጠረጠረው። ገብቷል አይደለ? ሌላ ልጅ 18 ዓመት ያልሞላው ልጅ ደግሞ እንግዲህ ሌላ ነገር ውስጥ እንዲገባ አይፈልግም አይደለ? ግን 18 ዓመት ካልሞላው ያን ያክል እንትን አይልም። ገብቷል አይደለ? ስለዚህ ግዴታ ከ18 ዓመት በላይ ከሆንክ ነው የምትታረመው። ገብቷል? ስለዚህ ምንድነው የተፈጠረው? ቤተሰብ ያላቸውን የሌላቸውን መሬት ሽጠው ከብት ሽጠው ያላቸውን ነገር ሙሉ በሙሉ ሽጠው ነው ያን ዕዳ ከፍለው ዛሬ ላይ እነሱ ምንድነው እየለመኑ ነው የሚኖሩት ከቤታቸው ወጥተው ተፈናቅለው። እሺ ገብቷል አይደለ? ስለዚህ ይሄ ልጅ ይሄንን ሰርቶ ነው የመጣው። እኔ ደግሞ እሱ መሆኑን ሳቅ ደግሞ አልቻልኩም። ገብቷል አይደለ? አሁንም እኔ አብርሽ ጋር ያለው ነገር እንዲቀዘቅዝ ነው ዝም ያልኩት። ልጁን እያሳደደው ስለሆነ እኔ ባመጣሁት ምክንያት እኔ በማውቀው ታሪክ አብርሽ መጎዳት ስለሌለበት እሱ እኮ በቃ እኔ ባጠፋሁት ነገር ማንሳት አልፈልግም። ተቀጥቼበታለሁ፣ ታርሜበታለሁ። ከዚህ በኋላ እኔ ህይወቴን እንዳዲስ መቀጠል እችላለሁ። እነሱ ዝም ብሎ ነው በተለያችሁ ትንሿ የምትባል ልጅ በቃ እኔ ስሜን በጣም ነው የምታጠፈው። በቃ እኔ ችግር ውስጥ እየከተተች ነው ምናምን ነገር ነው ያለኝ እና እውነታው ይሄ ነው። ገብቷላ? አንተም ከተረዳኸኝ ልጁ ተቀጥቼበት አንዴ ዝም ብላ ነው የምታጠፈው ስሜን አለ አይደለ? አንዴ ደግሞ 76 ዓመት ተቀጥቼበታለሁ እያለ ነው አይደለ? አልተቀጣም። እውነቱን ልንገር በሱ ምክንያት እነዛ እንትን ያሉት ስማቸው የጠፋ ቤተሰቦች ሀብት ንብረታቸውን ሽጠው እዳውን ከፍለው እሱ እንደሆነ አሁን ላይ ቢያረጋግጡም መያዝ ስላልቻሉ ነው እየኖሩ ያሉት። አረጋግጥ። ስለዚህ ልጁ የሰራው ጥፋት ይሄ ነው። ገብቷላ? ግን እኔ አሁን ሲጀመር እኔ አለቀው ግን ዝም ያልኩበት ምክንያት ምንድነው? ቢያንስ አብርሽን እንዲተውና ከሱ ጋር ያለው ነገር ከተዘጋ በኋላ እንዳዲስ ከኔ ጋር ይቀጥላል። አይ ነው ግን በነገርሽ ላይ የምትይኝ ነገር አሳማኝ ከሆነ ብዙ መረጃዎች ካሉን ልጁን ኦሬዲ ማሳዝ አለብን እንጂ አብርሽን እንዲተው ብለን እነዛ ሰዎች አቅም ባይኖራቸው የተጎዱት ሰዎችስ የትም አይሄድም። ለምን እስከተጎዱት ቤተሰቦች እኮ እኛ አንሄድም። እኛ እኮ እዚህ ጋር በቂ ነን። ግን ተረጋግቶ ማውራት ከቻለ
ማሰብ ከቻለ ገብቷላ እሱም አድጓል ዛሬ ለእናት ለአባቶቹ በእርግጠኝነት ያስባል ብዬ ተስፋ አደርጋለሁ ስለዚህ ማሰብ በፊት ሳያስበው ሳይገባው ሊሆን ይችላል ጥፋት ያጠፋው አሁን ግን ገብቶታል ለእናት ለአባቶቹ ሌላ ችግር እንዲመጣበት አይፈልግም ገብቷላ ስለዚህ ያን ያክል አየሁት እኮ ነገሩን አድበስብሶ ለማለፍ የሆነ የሰው ደም ያለበት ምንድነው ያቅለበልበዋል ምናምን ነው አይደል የሚባለው ልጁ የሰው መባ ያለበት ምናምን ይባላል ብቻ እና እንደዛ ያለበት ስለሆነ ነው ልጁ እንደዚህ ያንቀጀቀጀው ያለው እንጂ እኮ ኖርማል ጥፋቱን እንዳላጠፋ አይደለም አምኗል ጥፋቱን እና እንደዛ ነው ዞሮ እኔ ላብርሽ ለምናምን ብዬ ሳይሆን ነገሩ ትንሽ እሱም ካሰበበት የትም እንደማይሄድ ኖርማል ነው ያውን አረጋግጫለሁ እያንቀጀቀጀው ነው እንጂ ምንም ወደ መፍትሄ ይሄድ አይደለም እኔ ወደ መፍትሄ እንድንሄድ እየጠየቀ አሁን ምን ማድረግ አለብን ብለሽ ታስቢያለሽ ኖርማል አሁን ትንሽ እንየው ዝም እንበል አብርሽ ጋር ያለው ነገር ለመርሳት ይሞክር እንደ አዲስ በራሴ መንገድ ማንንም ሰው ሳልቀላቀል እኔ ራሴ ጠይቀዋለሁ ያው እንግዲህ ውድ ተመልካቾቻችን ትንሿም ማለት እንግዲህ ያለችን ብላናለች ለወደፊት ግን ደግሞ የሚሆነውን ባንዱንን የምናየው ይሆናል ማለት ነው አዲስ ነገር ካለ ይሄን ጉዳይ በቪዲዮ ማቀርብላችሁ ይሆናል ማለት ነው ባላችሁበት ቸር ቆዩልን ይመቻችሁ